አዋጅ ሲታወጅ በሚኒስትሮች ምክር ቤት የካቲት 9 ነው ታወጀው። እዛ ላይ የምለው ምንድነው ለ6 ወር ስራ ላይ እንደሙል ነው እዛ ላይ ተቀመጠው። ነገር ግን በሕገ መንግስቱ አንቀጽ 93 ንዑስ አንቀጽ 3 ላይ በሚኒስትሮች ምክር ቤት የታወጀ አዋጅ ለምክር ቤቱ ቀርቦ ተቀባይነት ሲያገኝ ከዛን ጊዜ ጀምሮ ለ6 ወር ስራ ላይ እንደሙል ነው የሚያነሳው። ይሄ ነው እንግዲህ ሕገ መንግስቱ። እቺን 15ን ቀን የት ነው የምናስቀምጣት? ሚኒስትሮች ምክር ቤት ከካቲት 9 ጀምሮ ነው 6 ወር የሚለው። እኛ ጋር እዚህ ቀርቦ ከጸደቀ በኋላ ደግሞ ሕገ መንግስቱ ለ6 ወር ነው የሚለው። ወይ መደመር አለብን ወይ መቀነስ አለብን ማለት ነው። ከዚህ አንፃር እዚህ አካባቢ ብዥታ እንዳለ ነው የሚያሳየው። ሁለተኛ በአዋጁ ላይ ታይትሉ ላይ በአዋጁ ታይትል ላይ የአስቸኳይ ጊዜ አዋጅ ለመቀበልና ለማጽደቅ የወጣ አዋጅ ነው። የሚኒስትሮች ምክር ቤት ያወጀውን አዋጅ ያቀርባለኛ። ከዛ በ2/3 ድምፅ ነው የምናጸድቀው። መቀበል ማለት ነው እዚህ ጋር መቀበል ማጽደቅ ማቅረብና መቀበል የተለያየ ነው ለኔ። ስለዚህ እኔ ሁለት አይነት ነው፣ ተቀብለህ ታጸድቃለህ እንደማለት ነው። ተቀብለህ እኔ ተገዥነቴ ለሕገ መንግስቱ ሊቀበል ይችላል ላሊቀበል ይችላል። ስለዚህ እዚህ አካባቢም መታየት አለበት የሚል ሐሳብ ነው አለኝ። ሌላው ለኮማንድ ፖስቱ የተሰጠ ፓወር ነው። እኔ ለኮማንድ ፖስቱ አዋጁ የሰጠው ፓወር ኤክሴሲቭ ፓወር ነው። በጣም ኤክሴሲቭ የሆነ ፓወር ነው። ምክንያቱም ከጸጥታና ከሰላም ባሻገር ሌሎች ስራዎች ውስጥ ገብቶ እንዲሰራ የሚያደርግ ሌሎች አስተዳደራዊ ስራ ውስጥ ገብቶ እንዲሰራ ያደርጋል። ከመሬት ጋር ምን አገናኘው? ወራራ ከሆነ ምን ከሆነ አስተዳደር አለ፣ ከዛ ሊያመለክትለት ይችላል። ይቀወድ ግንባታ ካርታ ይዞ ነው ማለት ዲዛይኑ በሱ ነው። ምን አገናኘው? ከኢንቨስተር ከአንዳንድ ኢንቨስተሮች ተወስዶ ለሌላ አካል የተሰጠ ይምላል። አንዳንድ ኢንቨስተሮች በእኛ ክልል አሁን ካልሰሩት ተወስዶ ለወጣቶች ተሰጥቷል። እሱ ቢሆንስ እሱ የሚመለስ ብንስ ልናፈናቅል ነው ማለት ነው። አስተዳዳራዊ ስራ ውስጥ ነው ተሳለ። እንደገና ሎጂስቲክና ባጀት አሁን እኮ ይሄን ምንድነው ሪሶርስና ፓወርን ጠቅልሎ ይዟል ማለት ነው። በዚህ አዋጅ መሰረት በሕገ መንግስቱ መሰረት ክልሎች ፓወርና ሪሶርስ ዲሰንትራላይዝድ የተደረገ ነው። ይሄ ሰንትራላይዝድ አድርጎ መያዝ ነው ፈለገው። ሪሶርስና ፓወርን በአንድ ማዕቀፍ ውስጥ ኮማንድ ለማድረግ ነው ማለት ነው። ትክክል አይደለም።